ሰላም ሰላም ውድ የኦራክል ሞሽን ቤተሰቦች፣ በዛሬው ፊልማችን ከእንጀራ እናቱ ጋር ወሲብ ከፈጸመ በኋላ አባቱ እንዳያውቅበት ወደ ሌላ ከተማ ስለሸሸው የ19 ዓመት ወጣት በሄደበት ከተማም ከአለቃ አደጋ የሚያሳየንን ልብ አንጠልጣይ ፊልም ይዘንላችሁ የመጣን ሲሆን ፊልሙን እንደምትወዱ ስለማንጠራጠር ላይክ በማድረግ ጀምሩት። በፊልማችን የመጀመሪያ ትዕይንት አንድ ሄለም የሚባል ወጣትን የሚያስተዋውቀን ሲሆን ሄለም ከሁለት ዓመት ብላ ሄለም ወደሚገኝ ወደ እንጨት ቤቱ በመሄድና ሄለምን በማማለል አብሯት እንዲተኛ ታረጋዋለች። ነገሩንም ከጨረሱ በኋላ ለአባቱ ተናግሮ ከባሊ ጋር ያጣላኛል በሚል ፍራቻ ወደ ሌላ ከተማ ሄዶ እንዲኖር ታስገድደዋለች። ሄለምም ትዕዛዟን በመስማት ተነስቶ ወደማያውቀው ከተማ ይሄዳል። ታዲያ ሄለም ለምግብም ሆነ ለመኝታ ምንም አይነት ብር አልያዘም ነበር። የመጀመሪያ ምሽቱንም በባዶ ሆዱ አንድ ያረጀ ህንጻ ጣራ ላይ ያድራል። የሚሆን ስራ እንድታገኝለት ይጠይቃታል። ኬትም ስለ ሄለም ትንሽ ጥያቄዎችን ከጠየቀችው በኋላ በምግብ ማብሰያ ኪችን ውስጥ ስራ እንዲሰራ ትቀጥሯለች። ከዚያም ሄለም የኬትን ቤት ተከታትሎ ደርሶበት ስለነበር ወደ ኬት ቤት በመሄድ እና ወደ ውስጥ በመግባት በየሰዓት ማም የሚገኘው ደግሞ ሄለም ተቀጥሮ የሚሰራበት ሆቴል የመጨረሻው ፎቅ ላይ ነበር። ታዲያውን ማማው ስር አደረገ። ከዚህም ቀን ጀምሮ ሄለም ኬትን ቀን በቀን በአጉሊ መነጽር መመልከት ጀመረ። ሁለቱ በጣም በመቀራረብ እያወሩ ለረጅም ሰዓት እየጠጡ ይቆያሉ። ከዛም ሲመሽ አብረው ወደ ኬት ቤት ይሄዳሉ ነበር። ግን ሄለም እሷን ለማውጣት ዝግጁ አልነበር። አልጋ ላይ ተኛሉ። ኬትም በጣም ሰክራ ስለነበር ቅልጥ ያለ እንቅልፍ ውስጥ ትገባለች። ሄለምም ኬትን አተኩሮ እያያት ከሷ ጋር አንድ አልጋ ላይ በመተኛቱ እየተደሰተ ሌሊቱን ያሳልፋል። በመስራት ላይ እያለ ኬት ወደሱ በመደወል ከዛም ቁጭ አርጋ ለምን ይሰልላት እንደነበር ትጠይቀዋለች። ሄለምም እናቱን እንደምትመስልና እሷን ሲያያት እናቱ ትዝ እንደምትለው ያስረዳታል። ኬትም በዚህ ንግግሩ በጣም በማዘን ወደ ሄለም ቀርባ ታቅፈዋለች። ሐይቅ ተሸክሞ ይወስዳታል። ከዛም ሐይቁ መሃል በመግባት ወደ ውስጥ ይወረውራታል። ነገር ግን ሰምጣ ልትሞት ስትል ጥሩ ስራ እየሰራ እንዳልሆነ ያስብና ከውሃው አውጥቶ ህይወቷን ያድነዋል። ከዛም አባትየው ወደሱ በመምጣት እናቱ የጭንቀት በሽታ እንደነበረባት እና ራሷን እንዳጠፋች ይነግረዋል። ሄለምም ለአባትየው ያሳየው የነበረውን ጥላቻ ልክ እንዳልሆነ አምኖ አባቱን ይቅርታ ጠይቆ ያቅፈዋል።